ከረሜላ እጥብ በእናትዬ ጥሩ አርገሽ እጥብ አርጊልኝማ። ሰባህን ኑር። እንዴት አደርህ? እንዴት አረፈድህ? ባቤ አብርዬ አብርሽዬ የኔ ጌታ ሳም ድገሚው፣ አሁንም ድገሚው መሳሙ፣ አሁንም እጥብ ፊቱን ደግሞ ወይኔ ጌታ ወይኔ አሽከርክረኝ። አዎ ሄረሜላ ያላ አሁንሳ ይቀራል ትንሽ። አይዞህ አባቴ አወላገደ እንደው የሰው አይን ነው መሰል አንተዬ። እንደዚህ ሄድ። አይዞህ አብርዬ አብርሃምዬ ቀብራራውዬ አይዞህን አባቴ። ሳቅ አንተ ምን አለበት እጥብ አርጊልኝ ጥሩ አርገሽ። ሰበር ዜና የቀረውን ልጨርስ። ሄረሜላ ዛሬም ፊቱን እያጠበች አጎንብሳለታለች። እውነት ለመናገር የትናንቱም አላለፈ የትናንቱም አልቀረላት። ዛሬም እንደገና አሁንም እየተረማመደች ትገኛለች። እውነት አፈርን ብንልም እየባሰ እያፈርነን የሄድነ አብርሃምና ሄረሜላ የት ሀገር ነው? እስኪ እናንተ ገምቶ የት አካባቢ ነው? አባይ ኧረ ወይ ሄረሜላ እግሯን ዘፈዘፈችው። እንግዲህ እግሩን ደግሞ ዝቅ ብላ እያጠበች ፊቱን እጥብ እያደረገች ሳምሳም ሸገዬ ሽታዬ እንግዲህ ሩታ እያርግዛብህ ነው እኔ አለሁልህ በማለት ዛሬም አልተወችውም። እውነት ታሳፍራለች። እስኪ እናንተ ይህን አይታችሁ እንግዲህ ወላድ ይፍረደኝ፣ የሴት ልጅ ይፍረደኝ፣ ወንድ ልጅ ያለው ይፍረድ ማለት ነው። ሚስቱ በአርግዛ እሷን አልፈለግም ብሎ ጣራ እየነካ ያለ አብርሃም ታደሰ ነው። እንግዲህ የአብርሃምን ያጨለለችው ሄረሜላ ናት። ማንንም አልፈራ እኔም አለሁልህ በማለት ዛሬም ወገቧን አስራ እግሩንና ራሱን እያጠበችው እየሳመችው ትገኛላችሁ። እንግዲህ ከዚህ ምን ትማራላችሁ? ተምራችሁስ ምን ታገኛላችሁ? እውነት በእውነት አፍረናል። ተው ወንድሜ ወደ ራስ ተመለስ። አንተ ጀግና፣ አንተ ጎበዝ እንቁ የሩታ ብቻ ነህ ብለን ነው እኛ የሳልነህ። ቢሆንም ግን የዚህን ያክል ደግሞ ጥርስህ እየታየ እየሳክ የትናንቱ አልበቃ ብሎ ዛሬም እንደገና ፊቱን እያጠበች እያሽሞነሞነችው ትገኛለች። ሄረሜላ መስመሯን ለቃለች። ግን ሄረሜላ መስመሯን ብትለቅም ቀለበቱን አውልቀው እያለች ነው የመጣች። የላካት ሰውም እንዳለ እናውቃለን። ግን ሆኖም ግን ለምን ይመስላችኋል አሁን ላይ እየተረማመደች እሱ ደስ ብሎታል። ይሄ እናቴ ፊቱን እየታጠበ ነው። ጨምሪኝ ያለ ወይኔ አፈርነ ለሄረሜላ